አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡም አዩብ ቻናል ተከታታዮች ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንደሚታወቀው ባለፈው ሳምንት ኢደል አድሃ ነበር። ትንሽ የቤታችን ውስጥ ያዘጋጅነው ነገር ይዤላችሁ ተከስቻለሁ። እባካችሁ ቆይታችሁን ከኔ ጋር እንዲሆን በአክብሮት ጠይቃችኋለሁ ሁላችሁንም። ይሄ ዩቲዩብ መጥቶላችሁ አዲስ የምታዩት እባካችሁ ሰብስክራይብ ያረጋችሁ ላይክ ሼር ያረጋችሁ ተባበሩኝ። ሰብስክራይብ አድርጉኝ። ያው በመጀመሪያ የሚጀምረው ከኪኒቶ መቅላት ነው። ያው ኪኒቶ ወይንም ደግሞ ይሄ የምታውቀው ገብስ ነው። ገብስ ኪኒቶ ሊሰራ ገብስ እየቆላው ነው። እዚህ ጋር የምታዩት ደግሞ ሽሮ ናት። ለእራታችን ወይ ደግሞ ሽሮአችን እየቀቀልን ነው እየበልን በላ ማለት ነው። ገብሱን እየቆላው እዚህ አድርሼዋለሁ። እንደምታዩት ይሄ አሁን ሊያልቅለት ነው ማለት ነው። በድስት ውሃ ሞልቼ አጠገቤ አለ። እንዳነሳው አለጡል ወዳው ነው ድስቱ ላይ የሚከተው ማለት ነው። ሁለት ድስት አቅርቤ ያለው ውሃ ሞልቼ ይኸው እንደምታዩት ይሄ አሁን ድስቱ ላይ ከተትኩት። የፈለገ ሰው ማንተከተክ ይችላል፣ ያልፈለገ ሰው ዝም ማለትም ይችላል። እኔ ግን አንተከተከዋለሁ እሳት ላይ ማለት ነው ለተወሰነ ደቂቃ። ያው አንተከተኩት ባልዲው ላይ ጨምሬዋለሁ። ይሄን አላመጣሁላችሁም በጣም ይቅርታ። ምክንያቱም ስልኬ ፉል ብሎ አስቸግሮኝ ነበረ በሰዓቱ። ብዙ ያልገቡ ነገር ያልተቀረጹ ነገሮች ብዙ አሉ። ለዚህ ይቅርታ ጠይቃችኋለሁ ማለት ነው። ያው ኪኒቱ 3 ቀን ነው የሚፈልገው። ይቅርታ ከቆላችሁት በኋላ ባልዲ ውስጥ ታረጉትና ዝም ትሉታላችሁ። መጨረሻ ላይ 3 ቀን ልክ ነገ ኢድ ነው ብለን እንጠጣዋለን ስንል ማታውኑ እናዘጋጀዋለን ማለት ነው። እንዴት እንደማረገው ከነጋው ናችሁ ታያላችሁ ማለት ነው። ይሄ ቤታችን ነው። ባለን አቅም ቤታችን ፈርገናል። ባለን አቅም ምንም ማለት አይደለም። የሰው ሀገርም ስለሆነ ብዙ መጨነቅ ባለችን ፋ ማለት ነው እንጂ ብዙ አንጨነቅም። ይሄን ይመስላል ቤታችን ያፈራሽ ነው ወይ ደግሞ ያነጠፍ ነው ለኢድ ዝግጅት ማለትም ደግሞ እንደዛ የተዘጋጀለት ማለት ነው። ይሄ አሁን ነገ ኢድ ነው ስንል ነው እንደዛ የምናዘጋጀው ማለት ነው። ይሄን ይመስላል ቪዲዮ። ሁሉን ስላላስገባሁላችሁ ይቅርታ ጠይቃችኋለሁ። ስልኬ ፉል ብሎ በሰዓቱ ስላስቸገረኝ ሁሉን መቅረጽ አልቻልኩም ማለት ነው። ልክ ነገ ኢድ ነው ሲባል ኪኒቶን አዘጋጃለሁ ማለት ነው። ምን እንደሚያረግበት ከኔ ከሆናችሁ መከታተል ትችላላችሁ። ሱካር፣ ሎሚ እና ብርቱካን 3ቱን ነው ማረገው። ብዙ ሰዎች ጋዛት የሚጨምሩ አሉ። ይሄ ተምር የሚቀላቅሉ አሉ። እኔ አልቀላቅልም። በ3ቱ ነው ማረገው። በጣም ያበደ ነው። አልሐምዱሊላህ ያኔ ጥሩ ነው። ሱካር እና ሌሞን፣ ሎሚ፣ ብርቱካን 3ቱን ነው የሚያረግባቸው ማለት ነው። እነዚህ ግን በርከት ማለት አለባቸው። በተለይ ይሄ ብርቱካንና ሎሚ በርከት ቢያንስ 2 ኪሎ እንደዛ ነው። ዝም ማለት ነገ ኢድ ነው ሲል ጨምቄ ተዋዋለሁ። ከላስ እንደዛ አርጌ ሎሚውንም ብርቱካኑም ሱካሩንም ከትቼ ዝም ይለዋለሁ ከራሱ ጋር እንዲዋሃድ። ማታው ነው ከትቼ ዝም ይለው። ጠዋት ሊነጋ ሲል ከነዚህ ከፈለኩኝ ማጥለል ይችላለሁ። ካልፈለኩ እንደዚህም ቢቆይ በጣም አሪፍ ነው። ይሄን ይመስላል። እኔ ደግሞ እያጠለልኩት ነው አሁን በባልዲ እያነሳው ማለት ተላጃ እንድናረግ እንድጠጣ ለሊቱን በባልዲ እያረጋው እያነሳው ነው ማለት ነው። በባልዲ ወይንም ደግሞ በጄክ ነገር ማለት ነው። ተላጃ ባረዶ ሲሆን በጣም አሪፍ ይወጣል። ያው እንደምታዩት ኪኒቶ እንዴት እንደሚያምር ጉዱ ማሻአላ። በጣም ነው የሚጣፈጠው። ያኔ አሁን ይሄ 3ኛው ሌሊት ነው። ይሄን ይመስላል። ኪኒቶአችን አልቆለታል። ቀጣይ ደግሞ እቺ አይባችን ናት። አይቤ ገቡ ቅመሞች አሉ። ይሄ ቅቤ ነው እያስተካከልኩት ነው። ቄሳ ይባላል በስልጥኛ። ቄሳ አይቤ ምርጥ ምግባችን ነው። ይኸው እንደምታዩት ይሄ የምታዩት ቅቤ ነው። ቅቤ ሁሉ ሰው ለምን የእናንተ ቀይ ላይሆን ይችላል። እኔ ቅቤ ቀይ ነው። ቀይ ቅቤ ምንድነው ልትሉ ትችላላችሁ። እኔ ጋር በርበሬ ይጨመርበታል ማለት ነው። ምክንያቱም ነጭ ወይንም ደግሞ
ደግሞ እርዳማ ሲሆን ደስ ስለማይለኝ እወዳለሁ። እንደዛ በርበሬ ነክ ነገር ያው ወስፋቴ ብዙም አይቀበልም። ቅቤ ነጭ ሲሆን ማለት ነው። እንደምታውቁ ይሄን ይመስላል። ይሄ ያዘጋጅ ናቸው ክትፎዎች አሉ። ይሄ ሙሉውም ስልኬ መቅረጽ እምቢ ብሎ አልተሰራላችሁም፣ አልመጣላችሁም። ይሄ ቀይ ወጥ አለ፣ እዚህ ጋር አልጫችን አለች፣ እዚህ ጋር ደግሞ አልጫ በስጋ አለ፣ እዚህ ጋር ሰላጣችን፣ እዚህ ጋር ቀይ ስራችን፣ በቃ ሁሉም ተደርድረዋል። ይሄ ጋዛቱ አለ፣ ዳቦ አለ፣ እንጀራው አለ፣ ሁሉም ተደርድረዋል። ምንም ማለት አይደለም። ስልኬ እምቢ ስላለኝ አልተቀረጸላችሁም ማለት ነው። ይሄ ኪኒቶ ነው ከጎን ያቀረብኩት። ውሃም አለ። ያው ኢድ አዩብ ጋር ይሄን ይመስል ነበረ። ይሄ ብታዩት ከበስተጀርባ ያለው ኪክና አይቢ ነው። ኪክና አይቢ ማለት ክክና በአይቤ ቀላቅዬው ነው። በጣም ነው የሚጣፍጠው። ይህን ይመስላል እንግዲህ አዩብ ቤት ዝግጅት። ሌላው ጋር ተከታተሉ። ሌላውም ይዤላችሁ እንደሚመጣው የቀሩት ነገሮች ትናንሽ አንዳንድ ቀሩ ያልኳችሁ ነገሮች ይዤላችሁ እከሰታለሁ። እባካችሁ አበረታቱ። አንድችን የስደት እህታችሁን ምስኪኔታችሁን አበረታቷት፣ አሳድጓት። ጥሩ ነገር ታያላችሁ፣ ጥሩ ነገር ይመጣላችኋል። አያም ሶሪ ይሄ የገባው በስህተት ነው። የኢድ ቀን አይደለም፣ የኢድ ቀን አይደለም፣ ሌላ ነው። እሱን አስገባለሁ በሌላ ጊዜ። በስህተት ነው ያገባሁት። ሌላ ዝግጅት ነበረ። እንደው ብዙ ጊዜ ለቅቄዋለሁ መሰለኝ። ዩቱቤ ላይ ያለ ተጭነዋል። እኔ ደግሞ በስህተት እሱን መስሎኛ የኢድ ቀን ዝግጅት መስሎኛ አስገብቻለሁ። አሁን ለመደለትም ችግር ነው፣ መደለትም አልችልም። ይህን ይመስላል። ሁላችሁም ላይክ፣ ሼር፣ ኮሜንት ካላችሁ ኮሜንት፣ ምናልባት ይሄ ጎድለዋል፣ ይሄ የለም፣ ይሄ ተጨምረዋል ለምትሉ ነገር ካለ በኮሜንት አሳውቁኝ። ያው ኢዳችን በዚህ መልኩ አሳልፈናል። እዚህ ጋር ደግሞ እንደምታውቀው ኪኔቷችን ነው። እየቀዳን እየበላን ኢድ ሙባረክ እያልን እየተጫወትን ነው። ይኸው ኪኔቶ አሪፍ ነው ብያቸው ላይ ይሄን ይመስላል። እኛ ቤት ኪኔቶ 3 ቀን ነው ማለት 3 ቀን ነው የሚደርሰው እኔ ጋር ማለት ኢድ በ3 ቀን እያለ ኦሬዲ 2 ቀን ባልዲ ውስጥ መቆየት አለበት ማለት ነው። ከተካችሁት በኋላ ወይንም ደግሞ ዝም ብላችሁ ቆልታችሁ ከገለበጣችሁት በኋላ ማለት ነው። ለማንኛውም የመቻችሁ እናንተም ሰርታችሁ ሞክሩት። ምናልባት ያልተሳካላችሁ የረሳሁት ነገር ካለ በኮሜንት አስተያየት መስጣት ትችላላችሁ፣ መጠየቅ ትችላላችሁ። ሰላማችሁን አብዛልኝ እባካችሁ። በተደጋጋሚ አሁንም ሰብስክራይብ አድርጉት እያልኩኝ በትህትና ነው የምጠይቃችሁ። ማንንም ሰው ማስገደድ አልችልም። ሁሉም ሰው መብቱ ነው። ደስ ያለው ማድረግ ይችላል፣ ያላለው አለማድረግ